የመጀመሪያው ተስፋ አልኢስራ ወልሚዕራጅ የአላህ መልእክተኛ ከምድር ሁሉ ተፋቱ። ሰው የለም፣ ባለቤታቸው የለች፣ አጎታቸው የለም፣ ምድር ጠባቸዋለች። በሰው ጥገኝነት ነው የገቡት። መካፍናቸዋለች፣ መናገር አይችሉም። አላህ ምን አደረገ? አንድ ቀን በካዕባ ዙሪያ ጠዋት ላይ ተቀምጠው ባለበት እንደለመደው አቡ ጀህል መጣ። እሺ ዛሬ ደግሞ ምን ሰማህ? ምን አየው ልትለን ነው አለው። የአላህ መልእክተኛ ልንገርህ፣ አዎ ዛሬማ በሌሊት ቡራቅ የሚባል መጓጓዣ መጥቶልኝ በቡራቅ ከኡሙ ሃኒ ቤት ተነስቼ በይተል መቅዲስ ደርሼ ከበይተል መቅዲስ ደግሞ 7 ሰማያት አቋርጬ አላህ ዘንድ ሰላት የሚባል ነገር ተቀብዬ መጥቼ ተመለስኩ አለ። በለው አለ አቡ ጀህል እና ይሁሉ ሰርተህ አሁን በመካከላችን ወአንተ በይነ ظهراننا በመካከላችን ቀረህ? አዎ እና አሁን ይሄን ወጥቼ ለሰው ልናገር አላቸው። አሁን እንደማይታወቃል ተናገር አሉት። ወጣ አቡ ጀህል ያ በኒ አብዲ መናፍ የነብዩ ሰለላሁ ዘሮች ናቸው። በኒ አብዲ መናፍ የበኒ አብዲ መናፍ ሰዎች ኑ ልንገራችሁ፣ የአላህ መልእክተኛ እምትሉት ሰው ምን እንደሚል ስሙ አለ። በአንድ ሌሊት በይተል መቅዲስ እኛ እኮ 1 ወር ነው ይፈጅብናል። በይተል መቅዲስ ደርሼ ሰማይ ወጥቼ ተመልሼ እንደገና ተመልሻለሁ፣ ያው አጠገባችሁ ነኝ ይላል። ምን ትላላችሁ አላቸው። ግማሹ ጭንቅላቱን ይዛል፣ ግማሹ አፉን ይዛል፣ ግማሹ ከዚህ በፊት ዋህይ ሲወርድ ተቀብዬው አልነበር እንዴ በቃ ልቀበለው ይላል። ግራ ተጋባ ህዝብ። አቡ ጀህል እነዚህ የሰበሰባቸው ሰዎች በጠቅላላ ሱፋዎች ናቸው፣ ምንም አይጠቅሙትም። ሲያይ አቡበክር የለም። ዋናው አቡበክር ነው መስማት ያለበት። ሄደ ቀጥታ ወደ አቡበክር ሄደ። አቡበክር አለ መርሐባ ጓደኛ ምን እንደሚል ሰምተሃል? ምን አለ? በአንድ ሌሊት ሄጄ በይተል መቅዲስ ደርሼ ከበይተል መቅዲስ ሰማይ ወጥቼ ተመልሼ መጥቼ በእናንተ መካከል ነኝ አለ። ካለ እውነቱን ነው አለ። ካለ እውነቱን ይገርምሃል እንዴ እኔ እኮ ከሰማይ ዜና መጥቶልኛል ብሎ ሲል እኮ አምኜዋለሁ። አንተ በይተል መቅዲስ ደርሶ መምጣቱ ይገርምሃል እንዴ? ወከይፈ ላ ኡሰድቁ ወአና ኡሰድቁ ወሁወ ዩኽበሩ ቢኸበሪ ሰማ በሰማይ ወሬ ይወራልኛል ያለን ሰው አምኜው በይተል መቅዲስ ደርሼ አልመጣም ሲለኛል። የአላህ መልእክተኛን አላህ ሱብሓነሁ ወተዓላ ወደ ሰማይ ወሰደ። በ7 ሰማያት ውስጥ 8 ነቢያትን አገናኛቸው። ነቢዩላህ አደም አባታቸው ሲመጡ ማን ነው አሉ። ያ መርሐበን ብብን ሳሌሕ መልካሙ ልጅ መጣህና አሏቸው። ቀጠሉ ዒሳንና ያሕያን አገኙ። ቀጠሉ ኢድሪስን አገኙ። ቀጠሉ ሙሳን አገኙ። ቀጠሉ ሙሳና ሐሩንን አገኙ። ቀጠሉ ኢብራሂምን አገኙ። ዩሱፍን አገኙ። ሲድረተል ሙንተሃ ደርሰው ሲመለሱ ከአላህ አውርተው ለዘላለም የሚያቆራኘንን ሰላት ይዘው ሲመጡ የአላህ ተአምር ታያቸው። አብሽር አንተ የኛ ነህ አላቸዋለሁ። ምድር በሙሉ ብትጠብህ ይኸው ተአምራችን። እነዚህን ነቢያት በሙሉ የምታውቃቸውን አያቸው። ሁሉም ተሰብስበው ወረዱ በይተል መቅዲስ። የፈጅር ሰላትን የአላህ መልእክተኛ ኢማም ሆኖ አሰግዷቸው። ምን ነገራቸው? አንተ የሰው ልጆች ብቻ ሳይሆን ኢማሙል ሙርሰሊን አላቸው። የነቢያቶቹ በሙሉ ኢማም አንተ ነህ አለ። ነቢያቶቹ ባሰሩበት ስፍራ ላይ መጓጓዣቸውን በሚያስሩበት ስፍራ ላይ በይተል መቅዲስ መጓጓዣቸውን እንዲያስሩ አደረገ። አንተ ከነቢያቶቹ የተጣመርክ ነህ አላቸው። የአላህ መልእክተኛ በታላቅ ተሐድሶ ውስጥ ሆነው ተመለሱ። መካ ከገቡ በኋላ ያጠባቡ ነገር እንደገና ተፈታ። መናገር ጀመሩ። ያን ጊዜና ጭላንጭሎች መታየት ጀመሩ። አንድ ሰው መጣ፣ ወይቀሉ ለሁ ከማል ይባላል። የአላህ መልእክተኛ ለብቻው አገኙትና ስለ እስልምና አወሩት። በጣም ሐኪም የነበረ ሰው፣ የምትናገረው ነገር እውነት ነው አላቸው። ለመጀመሪያ ጊዜ አንድ ሰው አመነ። ወደ ሀገሩ ተመለሰ። ብዙም አልቆየም። የመዲና ሰው ነው። መዲና ገብቶ ሐርቡ ቡዓት የሚባል በአውስና በኸዝረጅ መካከል በተነሳ ጦርነት ተገደለ። የመዲና ሰዎች ምን ይሉ ነበረ? ከማል ጠቅላላ ያመነ ሰው ነበር ይሉ ነበር። ላኢላሃ ኢለላህ አላሁ አክበር እያለ ነበር ይሞት። ቀጠለ። አብል ሐይዘር የሚባል አንድ ሰው ጭፍሮቹን ይዞ መካን ሊጎበኝ ይመጣል ለሐጅ። ሲመጣ ከሱ ጋር አንድ ኢያስ የሚባል ወጣት ልጅ አለ።
አቡል ሀይሰርና ሰዎቹን ሲያገኙ የአላህ መልእክተኛ እንደገና ሰው አገኘው ብለው ሄደው ሊያናግሩት ይሞክራሉ። ሲያናግሩት የአላህ መልእክተኛ አተኛ ስራ አለብን እባክህ ይህንን ወሬን ይዘህ ሂድ አላቸው። ያ ወጣት ኢያስ የሚባለው እድሜ አይመርጥም ጉዳዩ። ኢያስ ቁጭ አለና መስማት ጀመረ። ምንድን ነው የምትለው አላቸው። እንደዚህ አቡል ሀይሰር አለ እኛ ከመጣንበት ጉዳይ ይሄ ይበልጣል አለ። ይሄም የመዲና ሰው ነው። ዘርበል ከዚህ ብሎ ከፊት ለፊቱ አሸዋ አነሳና ፊቱ ላይ ደፋበት። ኢያስ ተመለሰ። ኢያስም እንደዛው ጥቂት ጊዜ ነው የቆየው፣ ሞተ። የመዲና ሰዎች በጠቅላላ ምን አሉ? ወካነ ኢያሱ ዩሃሊሉ ወዩከቢሩ ወዩሕሚዱ ላህ ዐዘ ወጀል፣ አላህን እያመሰገነ እያላቀ ላኢላሃ ኢለላህ እያለ ነበር የሞተዋል። ሁለተኛ ምሳሌ መዲና ለነብዩ ሰለላሁ ዐለይሂ ወሰለም ምን እንደሆነች ያሳየ ማለት ነው። ማረፊያ ልትሆን እንደምትችል አመላከተ። ከዛ በዛውኑ ዓመት የሐጅ ስብሰባ ላይ የአላህ መልእክተኛ በኒ አሚር ከሚባሉ ሰዎች ጋር ይገናኛሉ። የበኒ አሚር ጎሳ በጣም ትልቅ ጎሳ ነው። በጣም በጦርነት የሚታወቅ በጡንቻው የታወቀ ትልቅ ጎሳ ነው። በኒ አሚርን አገኟቸው። በኒ አሚር ጋር ሲደርሱ ስምና ነገሯቸው። የበኒ አሚር ሰዎች ምን አሉ? እሺ እምትለውን እናደርጋለን፣ በሱ እንስማማ። ነገር ግን እኛ ደማችንን አፍስሰን አንገታችንን ሰጥተን አጥንታችንን ከስክሰን ስናበቃ የበላይ ስንሆን በኋላ ዲኑ የበላይ ሲሆን አንተ ወደ ቤተሰቦች ትመለሳለህ፣ ስልጣን ለኛ ይሆናል አይሆንም አሏቸው። አይ እሷን እንኳን አላውቅም አላቸው። አልአምሩ ሊላህ፣ ስልጣን የማን ነው? ውሳኔው ከማን ነው? የضዑሃ ሐይቱ ሻአ፣ አላህ የፈለገበት ነው የሚያስቀምጣት። እኔ እንዴት የት እንደምትቀመጥ አላውቅም፣ የት እንደምትቀመጥ አላውቅም። አሃ ታዲያ ደማችንን አፍሰን አጥንታችንን ከስክሰን ንብረቶቻችንን አውድመን የበላይ ካደረግን በኋላ ስልጣኑን ይዘህ ላሽርትል አይሆንም፣ አንቀበል። በኒ አሚር አመለጣት። የአረብ የበላይነትን መቆጣጠር አጣች። የአላህ መልእክተኛ በዛውን ቀን 7 ሰዎች ያገኛሉ። በኒ አሚርን ባገኙበት እነዛን 7 ሰዎች የመዲና ሰዎች ናቸው። ያናግሯቸዋል። ሲያናግሯቸው የምትናገረው ነገር በጣም ጣፋጭ ነው፣ ያማረ ንግግር። ምንድነው የሚባለው? እስልምና ምንድነው የምናደርገው? እንደዚህ አድርጋችሁ ሸሃዳ ትይዛላችሁ፣ ትቀበላላችሁ። መርሐባ ብለው ሸሃዳ ያዙ። በመጀመሪያ ጊዜ 7 ሰዎች። እነዛ 7 ሰዎች ወደ መዲና ተመለሱ። መዲና ገብተው ያዩትን ወሬ ያገኙትን መልእክተኛና የተሸከመው መልእክት በሙሉ አወሩላቸው። የእስልምና ወሬ በመዲና ከተማ መወራት ጀመረ።